እና ማታ በደንብ አድርገን እናስረዳሻለን። ትላንትና አይተሽዋል። ገዝታችን እኮ የሰራ ነው። ጠዋት ስገባ ቲክቶክ ላይ እንዴት ደስ ይላል። በጣም ተደስቼ አንቺ የቲክቶኮቱ የእውነት ማለት ነው የእውነት ማለት ነው ሚሚ ቤት ያለ ነው እነ ኦቢስ እና ሀይሚና ቲጂና መርካቶ በቃ እነዚህ እውነት ሁሉም በእንደኔ በውስጥ ጽፉላችኋል አይጽፉላችሁም። እኔ ቀልዴ ጨዋታ እንዳለ ሆኖ እመኝም በውስጥ የሚያወሩን ብዙ አሉ፣ የሚወዱን ብዙ አሉ። አሁንም መርካቶዬ አሁንም ወደፊት የምመልሽ ነገር ቢኖረኝ እኛ እንወዳቸዋለን፣ ጥግ ድረስ እናስጨርሳቸዋለን። እልሃችንን እስካስጨረሱ እኛ እናስጨርሳለን። ፕሮፋይል ዜድ ቅድም ሳምቻታለሁ፣ እወዳታለሁ አልቀይርም ብላለ። እኔ የምችል ፎቶዬን ማለት ነው ሀይሚና ብሩኬ ተጋብተው እስካላየሁ ድረስ ፎቶ አትወርድም ከፕሮፋይል። ጨርሻለሁ። በጣም ነው የምወዳለው ፎቶዬን። ፕሮፋይልን አልቀይርም። ገስት ሰራለሁ፣ ፕሮፋይልን አልቀይርም። ዛራ ልደቷን ገስት ነው የምንሰራላት እኮ ልደቷን። ደግሞ ሲመጣ ነገ በስቲያ ነገ ነው ልደቷ እኮ ኦልሬዲ ዛሬ 14 ነው፣ ነገ 15፣ ነገ በስቲያ ነው ልደቷ። ዛሬ 14 ነው ኢትዮጵያ። ወደ 16 አይደለም እንዴ? አዎ 16 ነው እኮ ዛሬ 14 ነው ኢትዮጵያ። ነገ እሑድ 15፣ ሰኞ 16 ሰኞ ነው ልደቷን። ደግሞ መርካቶ የምንናረጋ መሰለሽ የሚቤት እዚህ ገስታችንን እንከፍታለን። እንኳን ተወለድሽ እያልን በፎቶዋ ሸብረብ እንላል። ገስት ድብ እናገንዘራለን። ብሩኬንም እሷንም እንኳን ደስ አላቸው ብለን ገስታችን እንሰራለን። መልካም ንግግራችን ይሰሙናል፣ ይደርስላቸዋል። ይኸው ትላንትና የተናገረው ብሩኬ ደርሶታል። አሁንም ወደፊትም እናወራል፣ ይደርሳል። በቃ ተስፋ እንዳትቆርጡ ውዶች። ተስፋ እኮ መቁረጥ አይደለም። እሱ ልክ ነሽ። ጌት የመጣችውን ትሆን አናውቅም። ብሩኬ አያደርገውም። መርካቶ አንቺ ስታስቢው እሱ እኮ ማለት ነው። እንዴት ነው የምታስቢው? ትላንት ሀይሚ ጋር ተለያይቱ፣ ዛሬ ሌላ የሚያፈቅር ሌላ የሚያመጣ አራ አይምሯችን እናስፋው። ሊበቀላት ነው በቃ። ሀይሚ ሊያንጨረጭራት በፍራንክ ሊሰራላን የመጣው ፈጣሪ ይጠብቀን። እኔ ዛሬ ምንም ሳቅም የለኝም። ዛሬ እውነት ሰውነት ሁሉ እየተንቀጠቀጠ ነው። እኔ እኮ እዚህ ላይ እየሰማሁት መርካቶዬ እኔ የምመክርሽ ነገር አሁን ያለ ነው። ብዙ ባናወራ ማታ ቪዲዮ የሆነ ሰው አንዳንዴ የሚወሰተው ሌላ በውስጥ የሚወራው ሌላ ነው። ምናልባት ሀይሚ ከጀርባ ልኖር ትችላለች። ምናልባት ሀይሚ ከመሀል ኖራ ሰፕራይዝ ሊያደርጓት ይችላሉ። እነዚህ ሁለት ልጆች ሀይሚን የምናውቀው ታሪክ የለንም እኮ። ሶ የማታውን ቪዲዮ እንየውና በደንብ እናብራራዋለን። እዚች ቦታ ተቀምጠን ሀይሚ ማውቃን የጠፋችሁ እባክሽ ይጨቀጭቁኛል ብላ ለዛ ነው እንጂ ትገባ ነበር። ሀይሚም ጠፋችሁ። ሀይሚ ቻናል ሸርሸራሩ ሀይሚ ማንን? ሀይሚ ቆንጆ አሁን ብትመጣ እንደኔ ነው የምትልሽ። መሀላ ነው ስትመጣ ቪዲዮውን ግልጽ ሲሆንልን ነው ግልጽ አድርገን የምናብራራው። መርካቶ የራስሽን ጠብቂ፣ ነይ በውስጥ እኔ ጋር እናውራና እንረጋጋለን። እና ራስሽን ጠብቂ። ይለይብን፣ አንድነታችን አይለይ። የእውነት ሚሚ ቤት ያለ ቲክቶኩንም ዩቱበሩንም አጨናንቆታል ብላችሁ አታምኑም። ዩቱበሩንም ቲክቶኩንም እንዴት እንዳጨናነቀው እኔ ነኝ የማውቀው በየቦታው። እኔ ስላቸዋለሁኝ እኔ የለሁም። ትላንት አሁን የለቀቃቸውትን እኔ አላየሁም፣ ግን ሰምቻለሁኝ፣ አይቼዋለሁ በቲክቶክ መንደር የዩቱብ መንደር። እና እንቀጥልበት በዚህ የእውነት በጣም ደግሞ ደስ ሲል ደግሞ የተሰራው ራሱ ደስ ሲል የእውነት በቃ ጠዋት ሳይት እንዴት ነው ደስ ያለኝ። በቃ ዛሬ ሰላም ሆኖ ይመጣሉ። አሁን ሌላ ትኩሳት ያረቡ ምንም ትኩሳት የለውም። እንዴ እናንተ ራሳችንን እናረጋጋ። ትኩሳት የሚባል የበረደ የቀዘቀዘ የሚባል የለውም። ዲብና ፕራንክ ሊያረጋት ነው። ልጅቷ ትታያለች። ዛሬ ሰፕራይዝ በይው እንጂ ሰኞ ሰፕራይዝ አለ። ሰኞ እናንተ የምታወሩ ሁሉ ማለት ነው ዩቱብ ማለት በጣም ምርጥ ሆናችሁ እናመሰግና። የእውነት ነው የምላችሁ። ወላሂ እኔ አላቅም ይህን ያህል እንግዲህ አስቡ። ኦቢስዬ እንግዲህ ውሸት ከሆነ መስክሪ። እዚህ ጋር ስሚ ኦቢስ፣ እኛ እዚህ ጋር ሆነን ማለት ነው እዚህ ጋር ሆነን የለፈለፍነው ሁሉ ዩቱበር በፊልም በቪዲዮ አስመስለው እያመጡት ነው።
እውነት የምናወራው ፍሬ እየደረሰልን ነው። በዛም ይሁን በዚህም እዝም መተን አሁን አልፎ አልፎ በሳቅም በጨዋታም ይሄ ቢሆን ይሄ ነው ብለን እና የምናስረዳው ነገር አለ። እሱ ደግሞ ዩቱበር ስከዱ እውነቱ ነው እየመጣልን ነው። ወላሂ እየመጣ ነው። በራሳችሁም እያየ እዝም መተን የምናስረዳችሁ በምን ያውቃችሁ ምናምን ትሉናላችሁ። ሰው ግን እነሱ የሚያወሩት ሆኖ ነው የምናገኘው በደንብ እኮ የወታደር ቤት ነው። አታውቂም? ዛህራ መልሽ እኮን ማአላህን የእውነት ፈትያን በምን እንመልሳት? ኦቢሲ ፈትያ ብላ ስሟን ቀይራ ነው ኩን ማአላህ ኩን ማአላህ ነኝ አለች። ኦቢሲ ኩን ማአላህ ነኝ ብላለች። ፈትያ ብላ መጥታለች እና እንትን አርጓት ሜሽን አርጓት ሁልጊዜ እንድትከታተለን። ይሄን እንኳን ደህና መጣሽ አንቺ ያልሽው ዛህራ ወይዬ ያልሽው ሴትዮዋ ጥቻታል። አንቺ ወላሂ ባልኝ ነበረ አንደኛው ፈትቻት ና ፈትያ ቢላል በሌላ እና አንቺ ያ በሌላ ፈትቻታለ እኔ ደግሞ የላኩልሽ ብታይ ኦቢስ የኔ ትላንትና የላኩልሽ ላይ በዛሬም በአወራችኝ አረፍቱኝ የሚቤት በማርያም እያለች ነው። ምን አባት ላርጋት? ወይኔ ስሟን እስኪ ደግሞ መልሽ ያስተካክለዋለሁ ወይም እላታለሁኝ። እና ፈትያ ቁማ አለህ እንኳን ደህና መጣሽ። ማይላቭ ካሜራማናችንን በጣም ነው የማመሰግንሽ። እየቀረሽ ቪዲዮዋችንን እያዳረሽልን ነው። በጣም ነው የምንወድሽ። እኔ እንጃ በሰው ስልክ ነው የመጣሁት አለች። ወይዬ ሁለት ደቂቃ አውሪና ማውራ ነገር አለ። እፈታችኋለሁ በውስጥ ላክልኝ። ጨርሽ አውሪ ማሪ። ሚውት ላድርግልሽ። አውሪ ሰማሻለሁ። ሚውት ላድርግልሽ። ስራ ስላለኝ አይደለም፣ ስራ ስላለኝ ነው። 2 ደቂቃ እሺ ማሪ። ስትመጪ ንገሪኝ። አይለንም ማሬ። እኛ የምናወራው ጥሩ ነገር እስከሆነ ድረስ የትም ወስደው ቢለጥፉንም ጥሩ ነገር እስካወራን ቅር አይለንም ማሬ። ለጥፉት። እኛ ጥሩ አውርተን እናንተ ከተጠቀማችሁ እነሱም ከተጠቀሙ የእኛን ሰምተው እኛ በጣም ደስተኛ ነን። የእውነት ነው የምልሽ። እኔ ለራሴ አሁን አልፎ አልፎ ቀልዳለሁ። እንደምታውቁኝ በጨዋታ በቀልድ ነው የምታውቁኝ። ብቻ አዝናናለሁ ብዬ አስባለሁ። ያው ብሰርቡኝም ብትጠሉኝም እወዳቸዋለሁ። የምትጠሉኝ ብዙ አላቸው። በተለይ መርካቶ ትጠይኛለሽ። ፈትያን በዚህ አጋጣሚ አርጓት። ምንድን ነው ፎሎ አርጓት ነው ሜሽን አርጓት። ዜድ ነው እግዚአብሔር ፍቅር ነው። ታያንች ልጅ አሳቂ። አንተና እኔ የምንግባባው በእንትን ነው በእንግሊዘኛ ነው። እኔ እናንተ አማርኛ እናወራም። እና መርካቶዬ ራስሽን ጠብቂ፣ ለማረጋጋት ሞክሪ። የማታውን ቪዲዮ ደግሞ በደንብ አይተን እኛ የገባን አንቺ ያልገባሽ ሊኖር ይችላል፣ እናስረዳሻለን። እኔ እንደዛ ብዬ ነው የማስበው። ምንም የሚያጨናንቅ ነገር የለም። ሁሉን ነገር መልካም እንደሚሆን ነው እኔ የማስበው። እና እሱ ራሱ ዞሮ ገልብጦ እኛን ሊያንጨረጭረን ወስኖ ቆርጦ ተነስቷል። የአለማየሁ ልጅ እንግዲህ ቻሉት ኦዲየንሱ። ሀይሚዬ ጋሽዬ ልጅም ቻዩ። ፈተናውን ደግሞ እንደምታልፊ ባለሙሉ ተስፋ ነን። እኛም ከጎናችሁ ነን፣ እናበረታታችኋለን። ግን ደግሞ ማንም ሁሌም እደጋግመዋለሁ፣ ማንም ሰው ክፉ ቃል ካፋችሁ እንዳይወጡ። አሁን ጀምረዋል መናገር አንተ ምናምን እያሉት ነው። እባካችሁ ልለምናችሁ፣ ክፉ ቃል አትናገሩ። ላልፍ ቀን ክፉ እንዳንናገር፣ ክፉ ኮሜንት እንዳትኮምቱ። ከቻል ላይክ ሸር አድርገን መውጣትን እንልመድ። የእውነት ነው የምላችሁ፣ እኔ ማለት ነው የእውነት ደስ እያለ ነው ቪዲዮውን የምጠብቀው የማየው። ምክንያቱም እንደማያደርግ 100% ስለማቅ። እንደ ቀልድ ነው እንደ መርካቶዬ ዛራ እኔ ደግሞ ልጨምርልሽ እዚህ ጋር አሁን ጨምሪ ማሪ፣ በጣም ጨምሪ። ቪዲዮ ይኸውላችሁ ልጆቻችን የመጡበት መንገድ እናውቃለን፣ ማን እንዳሳደገ እናውቃለን። ዩቱብ ደግሞ ምን እንደሆነ እናውቃለን። ገባችሁ አይደለም?
ዩቱብ ምን እንደሆነ ስለ ዩቱብ ነገር ስለማታውቁት ነው። ለስድብና ለክፉ ቃላቶች ብንስተካከል፣ አፋችን ብንስተካከል ይሄ ሁሉ አይመጣም ነበር። አዲያ እናንተ ራሳችሁ ነው የፈጣችሁት። ሲወራ ሰምቻለሁ። እኔ ብዙ ሰው ጠይቆኛል፣ ከነ ማስረጃ አለኝ ማለት ነው። ከትላንት ወዳ እንደዚህ ሊያደርግ ነው እንደዚህ የሚሉ ጥያቄ ብዙ ጥያቄ ነበረ የጠየቃችሁኝ። በውስጥ የምትጠይቁ ልጆች እዚህ ልትኖሩ ትችላላችሁ። ስለዚህ ልጆቻችን እግዚአብሔር ይመስገን እንደ ሌሎቹ ልጆች ሳይሆን እኔ ምን ብዬ እንደምገልጻቸው አላውቅም። ሀይሚዬም ብሩኬም እንደዛው ጀግና ያሳደጋቸው ናቸው። ስንቱን ስቃይ አይቶ ስንቱን መከራ ከቤተሰቦች አሳልፎ እዚህ የደረሱት ነው እንጂ ወይም መንገድ ላይ እየገለፈጡ እዛም አንዱም እስስት እየመሰሉ ወደዚህ ተገለባበጡ አይደለም ያደጉት። ይሄንን ማወቅ አለባቸው። ትክክለኛ ቤተሰብ እዚህ ጋር መጥቶ እየታየ ነው የነሱ። እግዚአብሔርን ነው የምላችሁ። እሙሽዬም ጋሽዬም እንዴት እንዳሳደጉ ልጆቻችሁን በስነ ስርዓት አውርቶ ነበር። ያንን ትረዱ ነበር። እንደዚህ በሁለት ቀን ወይም ደግሞ ይሄ 2 ቀን እንበለው፣ በሁለት ቀን ፍቅር የሚመጣ አይደለም። ማርክ ቤት ገብታችሁ ልጅቷ አፈቅርሃለሁ ብላ ስትመጣ ምን እንደተፈጠረ አይታችኋል። ዩቱብ እንደዚህ አይነት ነገር ነው የሚፈልገው። እኛ ደግሞ ለምን እንቾክላለን? ለስድብ ለምን እንቾክላለን? አፋችን ለምን እናቆሻለን? እዚህ ቦታ ላይ ለምን እንገለባበጣለን? ቅድምም ተናግሬያለሁ፣ አሁንም ልደግመው፣ ያልነበራችሁ ሰዎች ማለት ነው። እስስት ናት። አንዱም ሲመጣ አንዱም ይመሳሰል እንጂ ሰው አይደለም። እንደዛ ባንወርድ እዚህ ጋር የምታደርጉ ነገር ኮመንት ባትጽፉ ለእግዚአብሔርም ደህና ኮመንት ከሆነ ችግር የለም። ለስድብ ገና አይታችሁ ካልተመቻችሁ ላይክ አድርጋችሁ ብትወጡ ምንም ችግር የለም። መጨረሻውን አይተን እንወስናለን። አሁን እዚህ ጋር ደግሞ ፎቶ አይተን በጣም የሚያሳፍር ነገር ፎቶ አይቶ መሳደብ ውስጡ ምን እንደሆነ ሳታዩ በፊት ብዙ ነገራቶች ተፈጥሯል። አሁን ባለፈው ለታ ቀለበት አድርጋለች፣ ቀለበት አዘጋጅቷል። ሀይሚ ቀለበት ፎቶ አይታችኋል አይደለ? ፎቶ ሾቤ ተደርጎ ይሄ ኖርማል ነው። ሾቤ እያልኳቸው አይደለም፣ የነ ብሩኬ ማለት ነው። ውስጡ ግን ሌላ ነገር ሆኖ መጣ። ገባችሁ አይደለም? ውስጡን አይታችሁ የምትሳደቡትን ባትቸኩሉ ጥሩ ነበረ። ውስጡን አይተን እቺ ልጅ ትክክለኛ የመጣችበት ምክንያት መንገድ አላት። የመጣችበት የእነሱን ነገር ማጠናከሪያ ነው እንጂ እነሱ ለማፍረስ በጭራሽ አትመጣም። ብሩኬም ወደ ራሷ አያቀርባትም። ለምን ሀይሜ የሌለ አመል እያመጣች ነው እየተባለ ነው። እሱም ደግሞ በእናንተ ምክንያት ነው የመጣ፣ በእኛ ምክንያት አመሉን ያመጣችው በእኛ ምክንያት ነው እንጂ ሌላ ነገር አይደለም። በጣም ነው የተሰደበችው እንዴ! 15,000 ኮመንት ስድብ ምን ስላኮ ነው እቺ ልጅ እዚህ ጋር የቆመችው? ታዲያ ቆም ብሎ ያት እንዴ? እሷ ሌላ ወንድ ጋር ትፈልጋለች ብሩኬን አትፈልግም እያላችሁ እዚህ ጋር ቆሞ የእሱ ስም ጠርቶ የሀይሚ እዚህ ጋር እንደተቆሸሸችው እንድትቀር ነው እንደምትፈልጉ? እኛም እኮ እንፈልጋለን። የእሷ ስም እኮ እንዲጸዳ እንፈልጋለን። ለምን አትረጋጉም? ለምን ትሳደባላችሁ? ተረጋጉ እንጂ ወደ ራሳችሁ ተመለሱ። የልጅቷ ስም ይጠራልን። አሁንም እንፈልጋለን። ልጅቷ በብዙ ነገር እየተሰደበች ነበር። ቀለበት አድርጌሻል ምናምን 15,000 ማለት እኮ ስድብ። 5 ጊዜ ሰው ቃላት ብናገርን እኛ እንዴት እንደምንናደድ አሁን በውስጥ የሚጽፉልን ቃላት ትንጥዬ ቃላት ይዘን ነው እኛ የምንናደደው። እሷ ግን 15,000 ስድብ 12,000 ላ እዚጋ ተጠቅማ ያንን ስድብ ሳይከፋት ውስጣ ምን እንደኖረ አናውቅም። ለብሩኬ ምን አይነት ስሜት እንዳላት አሁን ለሁላችሁ ይለይላችኋል። ይለያል አሁን ሁሉ ማለት ነው። ስለዚህ በጥንካሬ ከስድብ ውጭ ብታቋቁሙና የእነሱን ፎቶ ቻሌንጅ ብትሰሩ እኔ ደስ ይለኛል። ባትሰደቡ ደስ ይለኛል። 62 ሰዎች አላችሁ።